ምንም ችግር የለውም። የተቀበልክበት እኔንም አታክ ያደረግባትም አለች ያነሳኸውን። ሰላም እንዴት ናችሁ? ውድ ቻናል ቤተሰቦች ዛሬም እንደተለመደው በአዲስ ቪዲዮ መተናል። በቲክቶክ አካውንቱ ጉድ አይዲያ በሚል የሚታወቀው ወንድማችን ዛሬ በሌላ መንገድ ተከስቷል። እሱንና እንዲሁም እፎይ ጋር ተገናኝቶ እፎይን ያው ብዙዎቻችሁ ታውቁታላችሁ። እሱ ጋር ተገናኝቶ የተናገረው ንግግር በጣም ብዙዎች እየተቀባበሉት ይገኛል። በጣም አስገራሚ የሆነ ንግግር ነው። ምክንያቱም እፎይን ከዚህ በፊት እፎይ ስለ መሐመድ ሰለላሁ ዐለይሂ ወሰለም ያልተገባ የሆነ ነገር ሲናገር እንደነበር እናውቃለን። በዛም ብዙ ተቃውሞዎች ደርሶበት ነበር። ዛሬ ደግሞ ራሱ ይህ ጉድ አይዲያ የሚባለው ሰውዬ የኦርቶዶክስ እምነት ተከታይ ነበረ። አሁን ግን እምነቱን ቀይሮ ወደ እስልምና መጥቷል። ማሻአላህ ብለናል። እሱ የተናገራትን በጣም አስገራሚ የሆነች ንግግርን ጨምረን ሙሉውን እንስማው። ሙሉውን ብንሰማው ደስ የሚል ይመስለኛል። ሙሉውን እንስማውና ኮመንት ላይ ያላችሁን አስተያየት ጻፉልኝ። በሌላ አዲስ ቪዲዮ እንገናኛለን። ሙሉውን ስሙት። ጉድ አይዲያ የሚባለው ንጽጽር ይሰራ ነበር። ሙስሊም ሆነ የተባለው መሰለኝ ሼር ተደርጎልኝ ነው የመጣሁት። እኔም ላወራ ስለምፈልግ በስርዓት አውሩ። እሱ ነው አይደል? ባልተሳሳት ጉድ አይዲያ እኔ ነኝ። አንተ እዚህ ቲክቶክ ንጽጽር ሳትጀምር እኔ ንጽጽር ከፍቼ እስልምና ላይ በጣም የማይገቡ ነገሮችን አደርግ ነበረ እናገር ነበረና አሁን ከዛ ተመልሼ ተቀብያለሁ። ምናልባት አንዴ እንተዋወቃለን የሆነ ታይም ላይ መጣህ አይ ቲንክ ከነ መዝሙር ያሬድ ጋር እየተነጋገርኩ እንዳለ እያለ ስለ ውግዘት እያወራው እያለ መጣ ነበረ ይላል አስታውሳለሁ። ለማንኛውም የፈለከውን ነገር በስነ ስርዓት ዲስከሽን ማድረግ ችግር የለውም ጋይስ። ወደ ውይይት አክቹአሊ ክሊር አውት ለማድረግ ይላልስ አንዴ ኢምፐርሰን አንተዋወቅም ጓደኛ ምናምን ስላሉ ይደበረ አላቀም ምን እንደምሰራም ማቀው ነገር የለም። እስልምና ላይ ያለህንም እውቀት አላቅም፣ ክርስትና ላይ ያለህንም እውቀት አላቅም። ግን ቪዲዮ ደርሶኛል። ፈቃደኛ ከሆንክ ቪዲዮ ላይም ማውራት እንችላለን። ማለት ምንም ችግር የለውም። የተቀበልክበት እኔንም አታክ ያደረግባትም አለች ያነሳኸውን እኔንም ኤኒዌይስ ብቻ ጨርሱና ከኔ ጋር እናወራለን። ችግር የለውም። ከነማማር ጋር ጥሩ አውርተናል። አሁን ካንተ ጋር ማውራት እንችላለን። ችግር የለውም። እኔ ላመንኩበት ለሄድኩበት ነገር አላፍርበትም። ወደ ተሻለ ነው የሄድኩት። ባይዘው ወደ ተሻለ ሄጃለሁ። ሶ መነጋገር እንችላለን። ስሜ መሐመድ ይባላል። መሐመድ ብለህ ትጠራኛለህ ማለት ነው። ስሜ ማን ነው አልኩ? መልካም መሐመድ ብለኸኛል። እንቀጥላለን። ከነማማር ጋር ተጨርሳችሁ ስሜ ነው። እሺ መሐመድ ብለህ እየጠራኸኝ ታናግረኛለህ በስነ ስርዓት ማለት ነው። ስለዚህ ግን ሳወራ ካሁን በኋላ እንደ እስልምና ነው ማወራ። አንተም ደግሞ እኔን እንደ ክርስቲያን ነው የምታወራኝ። በጣም ደስ ይለኛል። ችግር የለውም።